ሰላም ቤተሰብ እንደምን አላችሁ? እኔ ጋር እግዚአብሔር የተመሰገነ ይሁን ሁሉ ሰላም ነው። ክቡራንና ክቡራን ቤተሰቦቻችን እንደምን አላችሁ? መጀመሪያ ፎሎ ያላደረጋችሁ ፎሎ አድርጉ። ከዛ ኮሜንት ጻፉ፣ ፌቨራይት አድርጉ፣ ለ15 ሰው ሼር አድርጉ፣ ሪፖስት አድርጉ። ይህን ቪዲዮ ለሚጠቅማቸው ይጠቅማል። ስለዚህ ዛሬ ደግሞ ላሳያችሁ የፈለግኩት ስለ ጎግል ነው። ጎግል አራት ዋና ዋና ፊውቸሮች አሉት። እነዛን የስልካችንን ጎግል በመጠቀም ብቻ እነዚህን ነገሮች ራሳችን ወይም ስራዎች እንዴት ማቅለል እንደምንችል እናያለን ማለት ነው። ቀጥታ ወደ ስልካችን ጎግል እንሄዳለን። ጎግል እንደምታዩት የስልካችን ላይ ጎግል ያለውን እሱን እንደዚህ ክሊክ እናደርጋለን። የስልካችንን ጎግል እንደዚህ ክሊክ ስናደርግ አራት ዋና ዋና ነገሮች እዚህ ጋር ይመጣሉ። ቀጥታ ወደ እነሱ እንገባ ወደ ጎግላችን እንገባለን። እንደምታዩት እዚህ ጋር ጎግል ነው። ይህን ጎግልን ክሊክ እናደርግና መጀመሪያ የምንፈልገው ቋንቋ ወደምንፈልገው ቋንቋ መቀየር አለብን። ስለዚህ ለምሳሌ አረብኛውን ወደ አፋን ኦሮሞ፣ ወደ ትግርኛ፣ ወደ አማርኛ መቀየር ብፈልግ ፖርቹጋሉን ወይም ጀርመንኛውን፣ እንግሊዘኛውን የምንፈልገውን ቋንቋ ወደምንፈልገው ቋንቋ ለመቀየር እዚህ ጋር እንገባለን። እዚህ ጋር የማሳያችሁ ቦታ ጋር ከእሷ ጋር ክሊክ እናደርጋለን። እዚህ ላይ ክሊክ ስናደርግ እንደምታዩት ይሄው የተለያዩ ሀገሮች ቋንቋዎችን ያመጣልናል። ለምሳሌ እንግሊዘኛ፣ አማሪክ እያለ ወደ ታች ይኸው ቋንቋዎችን ያመጣልናል። የተለያዩ ሀገር ቋንቋዎችን እንደዚህ ያስመርጠናል ማለት ነው። እኔ ግን የምፈልገው ቀጥታ ከእንግሊዘኛ ወደ አማርኛ ስለሆነ እዚሽ ጋር መጣና እንግሊዘኛዋ ጋር ምን አደርጋለሁ? ክሊክ አደርጋለሁ። ይኸው እንደምታዩት ከታች መጣና አማሪክ የሚል እፈልጋለሁ። ይኸው መጥቼ አማሪክ ላይ ክሊክ አደርጋለሁ። ከዛ ይኸው ወደ አማርኛ ቀየረልኝ። የሰጠሁትን ጽሁፍ ወደ አማርኛ ቀየረልኝ። በዚህ መልክ ቋንቋዎችን በቀላሉ ምን ማድረግ እንችላለን? እንቀይራለን ማለት ነው። ይሄ ጽሁፎችን ወደ የምንፈልገው ቋንቋ ይቀይርልናል። ቀጥለን ምንድን ነው የምናደርገው ደግሞ ለምሳሌ ፎቶዎችን ሊሆን ይችላል፣ ማስታወቂያዎችን፣ የተለያዩ ማስታወቂያዎችን ወይም ፎቶዎችን እንዲቀይርልን ብንፈልግ እዚሽ ጋር እንመጣለን። እዚሽ ጋር እንመጣና አሁን ይህን ፎቶ ሰጠሁት፣ ወደ አማርኛ ቀየረልኝ። ወደምፈልገው ቋንቋ ይቀየርልኛል። ስለዚህ ፎቶዎችን፣ ማስታወቂያዎችን፣ አድቨርታይዚንጎችን የተለያዩ በቴሌቪዥን በተለይ የምታዩቸውን ስልካችሁ ላይ በቀላሉ ወደምትፈልጉት ቋንቋ ተርጉማችሁ ትረዱበታላችሁ ማለት ነው። ይህን ሲመስል ሶስተኛው ደግሞ እዚህ ጋር እንደምታዩት ትምህርታዊ የሆኑ መረጃዎችን ኬሚስትሪ፣ ፊዚክስ ምናምን የሆኑ ነገሮችን እዚህ ላይ ስታመጡለት እሱም ይተረጉምላችኋል ማለት ነው። እና እኔ ደግሞ የወደድኩትና በጣም ደስ ያለኝ ደግሞ ቢኖር ይሄ አራተኛው ነው። ይሄ አራተኛው ፒክቸር በጣም ከወደድኩት ነገር ቢኖር ይሄኛው ነው። ሁሉንም አንደኛ ናቸው ለእኔ፣ ግን ሞር ይሄኛው ደግሞ በጣም ወደ ለምሳሌ አሁን ይህንን ክሊክ እንዳደረጋችሁ እዚህ ጋር ዘፈን ብትፈልጉ ወይም መዝሙር ብትፈልጉ የምትመርጡ ይቺ ቅድም ያሳየኋችሁ ቦታ እዚሽ ጋር ነው አሁን የምንገባው። ስለዚህ እዚህ ጋር ምን እናደርጋለን? የምፈልገውን መዝሙር እመርጣለሁ። ለምሳሌ እንዲያጫውትልኝ ላደርግ የምፈልገውን መዝሙር እንዲያመጣልኝ፣ ይህን መዝሙር እንዲያመጣልኝ ነው የፈለግኩት። ስለዚህ ይህን መዝሙር እንዲያመጣልኝ ምን ማድረግ በጣም አሪፍ እንደምታዩት መዝሙሩን አምጥቶልኛል። ስለዚህ በጣም መሰረታዊ ካሳየኋችሁ በጣም ከምወድለት ጎግል እንትን ይሄኛው ደግሞ የምትፈልጉትን ዘፈን፣ የምትፈልጉትን መዝሙር፣ የምትፈልጉትን ነገር በድምፅ ራሳችሁ የምትችሉ ከሆነ ያንን ለምሳሌ የምትወዱትን መዝሙር ብትዘምሩለት እዚህ ላይ ያመጣላችኋል። ስለዚህ እኔ አሁን ይህን መዝሙር አምጥቶልኛል፣ እናዳምጠው ትንሽ።
ይሄን ይመስላል የጉግል ፒክቸሮች ወይም ፊውቸሮች በጣም ደስ ደስ የሚሉት አራት ዋና ዋና ነገሮችን አሳይቻቸዋለሁ።